በየቀኑ የምንመገባቸው ምግብ ቀስ በቀስ ሰውነታችን እየገደለ ቢሆንስ? ሁላችንም በቤታችን የምንጠቀመው ጤናማ ይመስል በውድ ዋጋ የገዛነው ዘይት በውስጡ ምን አይነት አስፈሪ ምስጢር እንደያዘ ብታውቁ ኖሮ ዛሬውኑ መመገብ ታቆሙ ነበር። አዎ፣ በፍጹም አልቀለድኩም። ራሳችንን በገንዘባችን እየመረዝነው ነው። ሳይንሱ ስለ እነዚህ የፋብሪካ ፕሮሰስ ዘይቶች የደረሰበት አስደንጋጭና አስፈሪ እውነት ምንድን ነው? ዛሬ የሕክምና ጥናቶች ጠቅሼ ሙሉ ምስጢሩን አወጣዋለሁ። እስከ መጨረሻው ተከታተሉኝ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የምነግራችሁ ስለ ሁላችንም ስለ ቤተሰቦቻችን ጤና ነው። ፕሮሰስድ ወይም በፋብሪካ ከመጠን በላይ የተቀነባበሩ ምግቦችና ዘይቶች በዘመናዊ ሕይወት ውስጥ ትልቅ ቦታ ይዘዋል። ነገር ግን እነዚህ ዘይቶች በባህሪያቸው ተፈጥሯዊ ቃጫቸውን ወይም ፋይበራቸውን፣ ቪታሚኖቻቸውና ሚነራሎቻቸውን ሙሉ በሙሉ ያጡ ናቸው። ይባስ ብሎ ደግሞ ረዥም ጊዜ እንዲቆዩና እንዳይሸቱ ተብሎ በርካታ አደገኛ ኬሚካል ንጥረ ነገሮች ይጨመሩባቸዋል። እዚህ ጋር ሁላችንም የተሸወድንበት አንድ ትልቅ ሚስጥር ልንገራችሁ። ብዙዎቻችን የሱፍ አበባ ዘይት ማሸጊያው ላይ ቫይታሚን ኤ እና ዲ ብለው ፎርቲፋይድ የሚል ጽሑፍ ስናይ ጤናማ ይመስለን ይሆናል። አዎ፣ የሱፍ አበባ ፍሬ በተፈጥሮ እጅግ ጠቃሚ የሆኑ ቪታሚኖች በተለይ ቪታሚን ኢ አሉት። ነገር ግን ዋናው ችግር ያለው እዚህ ጋር ነው። ዘይቱ በፋብሪካ ውስጥ እስከ 200 ዲግሪ ሴንቲግሬድ በሚደርስ ከፍተኛ ሙቀት ስለሚቀቀልና በሄክሴን እና በመሳሰሉት አስገራሚ ኬሚካሎች ስለሚታጠብ ያ ተፈጥሮ ቪታሚኑን እና ሚነራሉ ሙሉ በሙሉ ይወድማል። አምራቾች በኋላ ላይ በሰው ሰራሽ መንገድ ሴንቴቲክ ቪታሚን ቢጨምሩበት እንኳን ዘይቱ ከመጠን በላይ ሃይሊ ፕሮሰስድ በመሆኑ አወቃቀሩ ስለሚቀየር ሰውነታችን ያንን ሰው ሰራሽ ቪታሚን በአግባቡ ሊጠቀምበት አይችልም። ስለዚህ ፎርቲፋይድ መሆኑ ብቻ ዘይቱን በፍጹም ጤናማ አያደርገውም። ታዲያ ይህ ዘይት እንዴት ለካንሰር ይዳርጋል? ሳይንሱ የሚለን በጥንቃቄ ስሙን። የሱፍ አበባ ዘይት ከፍተኛ ሙቀት ሲያገኝ ወይንም እኛ ቤት ውስጥ ደጋግመን ስንጠብስበት አየር ውስጥ ካለው ኦክሲጅን ጋር ይዋሃድና ይበላሻል። ይህ ሂደት ኦክሲዴሽን ይባላል። በዚህ ጊዜ ዘይቱ በውስጡ ፍሪ ራዲካል የሚባል መርዛማ ሞለኪሎችን ይፈጥራል። እነዚህ መርዛማ ሞለኪሎች በሰውነታችን ውስጥ ያሉትን ህዋሳት ወይም ሴሎች እና ዲኤንኤ በቀጥታ ያጠቃሉ። የህዋሶቻችን ዲኤንኤ ሲበላሽ ደግሞ ሴሎቹ ከቁጥጥር ውጭ ማደግ ይጀምራሉ። ይህ ማለት ደግሞ በቀጥታ ካንሰር ይባላል። ይባስ ብሎ ደግሞ የህክምና ጥናቶች እንደሚያሳዩት ይህ ዘይት ሲሞቅ አልዲሃይድ ወይም ቶክሲክ አልዲሃይድ የተባለ በጣም አደገኛ መርዛማ ኬሚካል ያመነጫል። ይህ ኬሚካል ከካንሰር፣ ከእውቀት ማጣት ወይም አልዛይመር እና ከልብ ህመም ጋር ቀጥተኛ ግንኙነት እንዳለው ተረጋግጧል። ይህን የምላችሁ በደፈናው አይደለም። ዓለም አቀፍ ሳይንሳዊ ማስረጃዎች አሉት። የዓለም ጤና ድርጅት ደብሊውኤችኦ ባወጣው ይፋዊ መረጃ መሰረት በኢንዱስትሪ ደረጃ የሚመረቱ ትራንስፋት የሚባሉ የተቀነባበሩ ቅባቶች በየዓመቱ ለግማሽ ሚሊዮን ሰዎች ያለ ዕድሜ መቀጨትና ለልብ ህመም መከሰት ዋነኛ ምክንያት ነው። የህክምና ሳይንስ ምርመራዎች በሰፊ የሚናገሩት እንደ ፐብሜድ ያሉ የወጡ በርካታ ጥናቶች ደግሞ ምን ይላሉ? እነዚህ በከፍተኛ ሙቀት በኬሚካል የተጣሩ ዘይቶች በውስጣቸው ኦሜጋ 6 ፋቲ አሲድ የተባለው ንጥረ ነገር ከመጠን በላይ ይዘዋል። ይህ ደግሞ በሰውነታችን ውስጥ ስር የሰደደ የሰውነት መቆጣት ወይም ክሮኒክ ኢንፍላሜሽን ይፈጥራል። ይህ መቆጣት ደግሞ ለስኳር በሽታ፣ ለደም ግፊት እና ለካንሰር ህዋሳት መፈልፈል ምቹ ሁኔታን ይፈጥራል። እዚህ ጋር አንድ ትልቅ ጥያቄ ሊነሳ ይችላል። ታዲያ ይህ ሁሉ ጉዳት እያለው በመንግስትና በፋብሪካዎች ለምን በስፋት ይመረታል? ለምንስ በየሱቁ እንዲሸጥ ይፈቀዳሉ? መልሱ ቀላል ነው። ለንግድና ለትርፍ ሲባል ነው። እነዚህ ዘይቶች በፋብሪካ ውስጥ በኬሚካል ሲታጠቡ የመሞት ያህል ስለሚሆኑ በየሱቁ ሳይበላሹ ሳይሸቱ ለዓመታት መቆየት ይችላሉ። ይህ ደግሞ ለንግድና ለስርጭት በጣም ያመቻል። ሁለተኛው ምክንያት ደግሞ የዋጋ ርካሽነት ነው። ለአንድ ሀገር ህዝብ በሙሉ የሚሆን ተፈጥሯዊና በጥራት የተጨመቀ ዘይት ማቅረብ እጅግ በጣም ውድ ነው። በፋብሪካዎች ግን በዚህ አደገኛ አሰራር ብዙ ዘይት በርካሽ ዋጋ ማምረት ይቻላል። በአጭሩ የፋብሪካዎች ዋና ዓላማ እኛን ጤና መጠበቅ ሳይሆን የራሳቸውን ትርፍ ማሳደግ ነው። ስለዚህ ጤናችንን የመጠበቅ ኃላፊነት የራሳችን ብቻ ነው። ታዲያ መፍትሄው ምንድን ነው? መፍትሄው ዛሬውኑ ወደ ተፈጥሮ መመለስ ነው። በፋብሪካ ከመጠን በላይ የተጣሩ ሪፋይንድ ዘይቶችን ከመጠቀም ይልቅ ቀዝቃዛ አዘገጃጀት ያላቸው ያልተጣሩ ኮልድ ፕሮሰስድ ወይም ደግሞ አንሪፋይድ ዘይቶችን መተካት፣ እንዲሁም የታሸጉና ፕሮሰስድ የሆኑ ምግቦችን መቀነስ፣ ሙሉ በሙሉ በተፈጥሯዊ መንገድ የተዘጋጁ ምግቦችን ሆል ፉድስን ማዘውተር አለብን። ጤናችን በእጃችን ነው።
የዛሬው መረጃ ለእናንተም ሆነ ለምትወዷቸው ሰዎች ህይወት አድን ጠቃሚ ስለሆነ ቪዲዮውን ላይክ እና ሼር ማድረጋችሁን በፍጹም አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሁልጊዜ እንዲህ ያሉ ጠንካራ የጤና መረጃዎች እንዲደርሳችሁ አሁኑኑ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። ቻው